አንድ ብርጌድ ሙሉ የሚበላ ፋኖ እውነትም ወዲያም ነው አጋሰስ ነው ፋኖ። አማራ ሆነው የኪነ ጥበብ ባለሙያዎች በጣም ታዋቂ የኪነ ጥበብ ባለሙያዎች አሉ፣ ደራሲያን፣ አርቲስቶች። ዛሬ ግን ምን አገባኝ እንቅልፍ ውስጥ ነው ተሸጉጠው የምናያቸው። እኛ የአማራ ልዩ ኃይል የነበርን አባላቶች ትግሉ ገብቶን ስቃው ገብቶን አማራ ላይም የተጫነ የመከራ ቀንበር ታይቶን ወደዚህ ወደ ፋኖ ተቀላለና ጓዶቻችን የአድማ ብተናን ፖሊስን እንደዛም በመቀላቀል አሁንም ባንዳ ሆነው ወንድማቸው ላይ አፈሙዝ እየቀሰሩ ያሉ አባሎች አሉ። እነዚህ አባላቶች ነገ ጧት ዛሬ ከስናዳሪ ዋሻ ውስጥ ተደብቀው ባንዳ ሆነው ወገናቸውን ቢወጉም ነገ ጧት እንደ ሸንኮራ መጥቶ እንደሚጥላቸው በመረዳት ከወገናቸው ጎን ቢቆሙ የታሪክ ጠባሳ ባይጥሩ የዜት በር ገበሬ መልሱ ተመለሰ። ማዳበሪያ ቢያጣ ኮምፓስ አፈሰሰ። በፋኖ አስተልሞ አሁን አዲስ አባ ገርግር ፋኖ መገርገሪያው ድንጋ በመርፍ ስር ሾልኮ በሳንጃ የሚወጋ ይህ ኃይል ሲዋጋ ያየሁት በመርፍና በታንክ መካከል እያለፈ በድንጋይ እየተወራወረ እየደፋ እንዴት ተርብ ሲናድፍ ነው ያየሁት። በሙሉ አርበኛ ትጥቁ ጀግንነት ነው። ጠላት የሚያንጫጫ ፋኖነት መንፈስ ነው። ወጣቱን በአፈሙዝ ብቻ ነው የሚቀበር እሱን እኔ ድምፃዊ ተመስገን በቀለ እባላለሁ። ከዚህ በፊት በወሎ ቦረና በቢሊ ሁለተኛ ደረጃ ትምህርት ቤት ነበር በመንግስት ሰራተኛነት ማገለግል። ከዛ ጁንታው አማራን በወረረበት ሰዓት የአማራ ሰቆቃ እየበዛ እንደሆነ ስመለከት የአማራ የመከራ ቀንበር አንገቱ ላይ እንደተጫነ ሳይ የአማራን ልዩ ኃይል በመጀመሪያ ጊዜ ተቀላቀሉ። እዚያ ተቀላቅዬ ብርጌድ ላይ እንዳለው ከብርጌድ ወደ ክልል ወሰዱ። ክልል ላይ እየሰራሁኝ ፋኖንና ልዩ ኃይሉን ለማታኮስ ከላይ በመጣች ሰነድ ብቻ ያችን ሰነድ እንደወረደ እያስተላለፉ የኛ የልዩ ኃይል አመራር የነበሩ ሰዎች እሱን ስመለከት በገሃድ በመቃወም ከልዩ ኃይሉ ወጥቼ ወደዚህ ወደ ፋኖ ተቀላቀልኩኝ፣ ትግሉን ሳላቋርጥ ማለት ነው። እና አሁን እኔ በተለይ ከዚህ ጋር አያይዤ የምናገረው ነገር እኛ የአማራ ልዩ ኃይል የነበርን አባላቶች ትግሉ ገብቶን ስቃው ገብቶን አማራ ላይም የተጫነ የመከራ ቀንበር ታይቶን ወደዚህ ወደ ፋኖ ተቀላለና በአበዛኙ ደግሞ ሌሎች ጓዶቻችን የአድማ ብተናን ፖሊስን እንደዛም በመቀላቀል አሁንም ባንዳ ሆነው ወንድማቸው ላይ አፈሙዝ እየቀሰሩ ያሉ አባሎች አሉ። እነዚህ አባላቶች ነገ ጧት ዛሬ ከስናዳሪ ዋሻ ውስጥ ተደብቀው ባንዳ ሆነው ወገናቸውን ቢወጉም ነገ ጧት እንደ ሸንኮራ መጥቶ እንደሚጥላቸው በመረዳት ከወገናቸው ጎን ቢቆሙ የታሪክ ጠባሳ ባይጥሉ የሚል መልእክት ነው የማስተላልፈው። ከዚህ በመቀጠል እኔ ልዩ ኃይልም ሆኜ እንግዲህ ብዙ አመት ታግያለሁ። እዚህ ከገባሁ በኋላ ያየሁት ነገር አንድ ታምር የሚመስል ነገር አለ። ምንድነው እሱ? ፋኖ ስትባል መጀመሪያ ከስሙ ግርማ እንደገና ደግሞ ሌላ መንፈስ የሚያልፍብ መንፈስ ያለ ይመስለኛል። ይህ ኃይል ሲዋጋ ያየሁት በመርፍና በታንክ መካከል እያለፈ በድንጋይ እየተወራወረ እየደፋ እንዴት ተርብ ሲናድፍ ነው ያየሁት። ታምር የሚመስል ነገር ማለት ነው። እና ከዚህ ጋር አያይዤ አሁን የጻፍኳት ግጥም አለች። ፋኖነት መንፈስ ነው ትላለች። በሰማይ አድማስ ላይ እያንጃበበበት ላፍታ ሳያቋርጥ ታንክ እያጓራበት ልቡ ደንጫ አይልም አንፋሮውን ነምሶ በዲሽቃ መረተው በክላሽ ቆፍ አርሶ የአባቶቹን ግርማ ሞገሱን ደርቦ በዲሉ አንግቦበት ቁርጡን አቅፎ አንግቦ በፈንታው ገረፈው ላከው አንገብግቦ የዜት በር ገበሬ መልሱ ተመለሰ። ማዳበሪያ ቢያጣ ኮምፓስ አፈሰሰ። በፋኖ አስተልሞ አሁን አዲስ አንድ ብርጌድ ሙሉ የሚበላ ፋኖ እውነትም ወዲያም ነው አጋሰስ ነው ፋኖ።
በጎች ቀብጠው ወረው የአንበሶቹን መንጋ የፍርሃት መስሏቸው እሱ ቢረጋጋ አርፎ እንዳይቀመጥ ድሮ እንደነበረ በልቶ ጨረሳቸው እያስደነበረ አባ ገርግር ፋኖ መገርገሪያው ድንጋ በመርፍ ስር ሾልኮ በሳንጃ የሚወጋ በሙሉ አርበኛ ትጥቁ ጀግንነት ነው ጠላት የሚያንጫጫ ፋኖነት መንፈስ ነው ብዬ ገልጸዋለሁ። ይህን ፋኖ እና በመቀጠል ያው እንግዲህ ምድር ላይ ካሉ ነገሮች ሁሉ ጥበብ ትበልጣለች ትላለች ንግስት ሳባ። ጥበብ ኪነ ጥበብ ለውጊያ ትልቅ ሞራን አለው፣ ትልቅ ጉልበት አለው እና አማራ ሆነው የኪነ ጥበብ ባለሙያዎች በጣም ታዋቂ የኪነ ጥበብ ባለሙያዎች አሉ፣ ደራሲያን፣ አርቲስቶች። ዛሬ ግን ምን አገባኝ እንቅልፍ ውስጥ ነው ተሸጉጠው የምናያቸው። ለማታገያ የሚሆን እንኳን የሙዚቃ ትሩፋት አላወጡም፣ አላየንም። ምናልባት አያገባንም ብለው ከሆነ እሱን አላውቅም፣ ግን እንደኛ አስተሳሰብ ያገባቸው ይሄ ነገር ተሰምቷቸው አሁንም ህዝቡ እውነታቸው ወርደው ቢያታግሉት የሚል መልእክት አስተላልፋለሁ። እኔ ግን የድርሻዬን እየተወጣሁኝ ስለሆነ እንደው አርቲስቶችን ነካ ለማድረግ እያንጎራጎርኩኝ አንድ ግጥም አስቀድማለሁ። እሷን ትሰሟታላችሁ። ወጣቱን በአፈሙዝ ብቻ ነው የሚቀበር እሱን በአፈሙዝ ቀስቁሶ ንጉዞውን ቀጠለ ፋኖ ነበልባሉ እያቀጣጠለ